አንድ ሰው ገና ለመጸለይ ጉልበቱን መሬት ሲያስነካ አታየኝም ወይ ብሎ ይጀምራል። እሱ ስላየ እኮ ነው እግር የታጠፈው። እሱ ስላየ እኮ ነው ወደዚህ ወደዛ አንገትን የምታነቃንቀው። እሱ ስላየ እኮ ነው የምታወራው። የእግዚአብሔር ምሕረትና ቸርነት እየተከተለ ለስጋችሁ እንጀራን እየሰጠ ለነፍሳችሁ ይቅርታን እያዘጋጀ መንፈሳችሁን ከክፉ እያስመለጠ አታየኝም ወይ ብሎ መጀመር ነውር ነው። አመሰግናለሁ ብላችሁ ጀምሩ። ምስጋናን ያስቀደመ ጸሎት ማግኘት ነው። የምትፈልገውን ነገር ጎትቶ ይዞ ይመጣል። መጸለይ ብቻ በቂ አይደለም። እንዴት መጸለይ እንዳለባችሁ ማወቅ ያስፈልጋል። አብዛኛው ሰው ጸላይ ነው። ቀን መርጦ ይጸልያል፣ ቦታ መርጦ ይጸልያል፣ ጊዜና ሁኔታ መርጦ ይጸልያል። ነገር ግን የሚጸልይበት መንገድ ትክክል አይደለም። ማቴዎስ ምዕራፍ 6 ላይ እንዴት መጸለይ እንዳለብን ክርስቶስ ኢየሱስ ያስቀመጠው የጸሎት መስመር አለ። መጸለይ ብቻውን በቂ አይደለም። እንዴት መጸለይ እንዳለባችሁ ክርስቶስ ያስቀመጠውን መንገድ መከተል ነው ዋናው። ስትጀምሩ ምን ብላችሁ መጀመር አለባችሁ? ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ላይ በግልጽ አስቀምጧል። መዝጊያ ላይ ምን ብላችሁ መዝጋት እንዳለባችሁ ጌታ ኢየሱስ ክርስቶስ በግልጽ አስቀምጧል። አሁንም በማቴዎስ ወንጌል ምዕራፍ 6 ላይ ትርጉም የሌለው ጸሎት ድግምት ነው የሚሆነው። ጌታን ያላወቁ ሰዎች እንደዛ ያደርጋሉ። እናንተ እንደነሱ አትሁኑ። እነሱ ቀን መርጦ ይጸልያሉ። እነርሱ ቦታ መርጦ ይጸልያሉ። አምላካቸው ኔትወርኩ የሚሰራው ውስን ቦታ ነው። እኔ ግን ተራራ ላይ አለው፣ እኔ ግን ሸለቆ ላይ አለው አለ ጌታ። አንዳንድ ሰው ጌታ ሆይ ስማኝ ባክ ብሎ ደረቱን ይመታል። እግዚአብሔር ሰው አይደለም። በጠንቋይ ፊት የሚደረግ ጸሎትና በእግዚአብሔር ፊት የሚደረግ ጸሎት ልዩነት ሊኖር ይገባል። ራስን እየመታ ፊትን እየቧጨርክ ደምን እያንጠባጠብክ የምትጸልየው ለጠንቋይ መሆን አለበት። እግዚአብሔር እንደዚህ ጸልዩ አላለንም። ዘና ብላችሁ ጠይቁ፣ የምትፈልጉትን ሁሉ በኢየሱስ በኩል ታገኛላችሁ። የልብን መሻት እንዲሰጥ ከፈለግ ጸሎትን በምስጋና አሳጅብ። መጽሐፍ ቅዱስ በሚፈቅደው መንገድ ማንኛውም ነገር መጠየቅ ትችላል። ከመጠየቅ በፊት ላገኘው ነገር አመስግን። እጅ ስለምታጠፋ አመስግን። ዓይንን ከፍቴ ስለምታይ አመስግን። የሆነ ሰው ሲያወራ ስለማትል ጆሮ ስለሚሰማ አመስግን። አፍን ከፍቴ ስለምታወራ አመስግን። አእምሮ ስለሚያስብ ስለሚያሰላስል አመስግኑ። እግራችሁ ስለሚንቀሳቀስ አመስግኑ። ስለምትቀመጡ አመስግኑ። ስለምትነሱም አመስግኑ። በሰላም ወጣችሁ በሰላም ስለምትገቡ አመስግኑ። እግዚአብሔር ከትቢያ ያነሳችሁ ሰዎች አመስግኑ። በተጨነቃችሁ ጊዜ እግዚአብሔር የደረሰላችሁ ሰዎች፣ በተራባችሁ ጊዜ እግዚአብሔር እንጀራ ያበላችሁ ሰዎች፣ በተገፋችሁ ጊዜ እግዚአብሔር የተቀበላችሁ ሰዎች ጸሎታችሁን በምስጋና ጀምሩ። እያመሰገነ የሚጸልይ ሰው፣ እያመሰገነ የሚንበረከክ ሰው፣ እያመሰገነ ወደ እግዚአብሔር ልመናውን የሚያቀርብ ሰው ወዲያውኑ ካለበት ሁኔታ ይወጣል። አሁን ካለበት ሁኔታ መውጣት የምትችለው ስታመሰግን ብቻ ነው። አማራጭ የለም። የምታመሰግን ከሆነ ትወጣለህ። ስራ ተይዞብኛል፣ ፋይናንስ ተይዞብኛል የምትሉ ሰዎች የተያዘባችሁ እንዲለቀቅላችሁ ከፈለጋችሁ አመሰግናለሁ በሉ። ምስጋና እንደ ክሪክ ነው፣ ከታች ገብቶ ወደ ላይ ያነሳል። አጠገብ ያለውን ሰው ነካ አድርገውና ትወጣለህ። መውጣት ይሆናል። መውጣት ይሆናል። ከማሶ ፓራቢያን አንዳንድ ሰው በጣም ከመዘንጋቱ የተነሳ እግዚአብሔርን እንደ ጉዳይ አስፈጻሚ አድርጎ ያያል። በቃ የሆነ የተቸገረበትን ጉዳይ ለሱ ይሰጣል። ያንን ሲጨርስ ቻው። እግዚአብሔር ደላላ አይደለም፣ ጉዳይ አስፈጻሚ አይደለም። እንዴት ነው የምታስበው? የሆነ ነገር ምስማር ሲወጋ ትመጣለህ፣ ሶልቭ ሲያደርግ ትጠፋል። ከዝ ሲያጋጥማችሁ ብቻ የምትንበረከኩ ሰዎች፣ ካቅማችሁ በላይ የሆነ ጉዳይ ሲያጋጥማችሁ ብቻ እግዚአብሔርን የምትለምኑ ሰዎች ነውር ነው። በጤናማ ጊዜም እግዚአብሔር ይፈልጋል። ገንዘብ ሲጠፋ አይደለም እግዚአብሔር የሚፈለገው። ጤና ሲጎድል አይደለም እግዚአብሔር የሚፈለገው። በትዳር ላይ መንገጫገጭ ሲፈጠር አይደለም እግዚአብሔር የሚፈለገው። ብቸኝነት ሲያጋጥም አይደለም እግዚአብሔር የሚፈለገው። በሰላም ወጥተህ እየገባ ፈልግ። የሞቀ ቢዝነስ ውስጥ ሆነ ፈልግ። ብዙ ሰው አጅቦም ፈልግ። እንደምንም ብለ ከሙቀት ውስጥ ወጥተህ አመስግነው። ለኛ ከእግዚአብሔር በላይ ኢምፖርታንት ነገር የለም። ጠቃሚ ከምንላቸው ነገሮች ሁሉ በላይ ለኛ ጠቃሚ እግዚአብሔር ብቻ ነው። ቦታ ቀይረ ስለጸለክ አዲስ እግዚአብሔር አይገኝም። አዲስ ቃላት ስለተጠቀምክ አዲስ እግዚአብሔር አይገኝም። ጫካ ውስጥ የምትጸልየው እግዚአብሔር፣ ከተማ ውስጥ የምትጸልየው እግዚአብሔር። እግዚአብሔር ያልተገኘው ጥያቄ ስላስቀደምክ ነው። ምስጋና ስትጀምር በሮቹ ይነቃነቃሉ።